ሰላም እንዴት ናችሁ? እኔ ፌራ ቤከማ እባላለሁ። ሙያዬ ኢንጂነር ነው። ዛሬ ያለሁት አንድ ካምፓኒ ውስጥ እገኛለሁ። ይህም ካምፓኒ ኤልዩ ትሬዲንግ ኮፊ ኤክስፖርቲንግ ኤንድ ሮስቲንግ ፒኤልሲ ይባላል። ዛሬ እዚህ የተገኘነው አንድ ነገር ላሳያችሁ ነው። ይሄኛውም ስታንዳርድ የጠበቀ የኮፊ ፕሮሰሲንግ ፕላንትን ላሳያችሁ እዚህ ተገኝቻለሁ። ከግቢ ጀምሮ ከማሽኖች ጀምሮ ከዩቲሊቲ ጀምሮ እንደዚሁም ደግሞ ያሉትን ኢንቫይሮንመንቶች በሙሉ አሳያችኋለሁ። ቆይታችሁን ከኛ ጋር አድርጉ። አሁን የምገኘው በኦሮሚያ ክልል ሸገር ሲቲ ገላንጉዳ ከተማ ዳለቲ ወረዳ ነው የምገኘው። ቆይታችሁን ከኛ ጋር አድርጉ። እዚህ ግቢ የሚመጡ የቡና አይነቶች እንደዚሁም ደግሞ እንግዲህ ኢትዮጵያ በቡና የበለጸገች ሀገር ናት ብንል ማጋነን አይወድብንም። ትልቅ የቡና ኤክስፖርተር ነን። ቶፕ 5 ውስጥ ነው የምንገኘው። የምትመለከቱት ከጀርባዬ የቡና የሚመጣበትን ቦታዎች እናያለን። ነቀምቴ አለ፣ ጂማ አለ፣ ጌራ፣ ባሌ፣ ኢሉባቦር፣ አርሲ፣ ጌሻ፣ ሀረር፣ ቦንጋ፣ ሞካ፣ ሲዳ የሚባሉት ቡናዎች እዚህ ጋር ይመጣሉ። እዚህ ጋር ደግሞ ከሌላ ቦታ የሚመጣው ቡናዎች አሉ። ሲዳሞ፣ ይርጋ ጨፌ፣ ኮቸሬ፣ አንድሪቻ፣ ባራካ፣ ሊሙ፣ ጉጂ፣ ከፋ ማለት የቡና መገኛ ቦታ ናት። ከፋ ነው ቡና የተገኘው ይባላል ኢትዮጵያ ውስጥ። ቤንች ማጂ እንደዚህም ደግሞ ቴፒ እነዚህ ቡና አራይቫል ናቸው። እስቲ አሁን ደግሞ ግቢ ውስጥ አንድ ነገር ላሳያችሁ። ወደ ውጥ ሳንገባ በፊት እስቲ ግቢ ውስጥ ምን አለ የሚለው እናያለን። እንግዲህ ግቢ ውስጥ እንደምትመለከቱት በቀኝ በኩል አንድ ኤክስፖርት ዌርሃውስ አለ። በግራ በኩል ደግሞ አራይቫል ዌርሃውስ አለ። ቡና መጥቶ የሚራገፍበት ተራክፎ ሲያልቅ ደግሞ ቡና የሚወጣበት ነው። ሁለቱም ሁለት ትላልቅ በር አላቸው ለመኪና ኢንትራስ እንዲመች፣ እንደዚህም ደግሞ ፎርክ ሊፍቶች ሲንቀሳቀሱ እንዲመች ተደርጎ ነው። በጣም በኳሊቲ የተሰራ ነው። ኮንክሪት የተሰራ ነው። ግቢው በሙሉ ኮንክሪት የለበሰ ነው። ግቢው አሁንም እየተሰሩ ያሉ ስራዎች አሉ። ግቢው በሙሉ ኮንክሪት ለብሷል። በጣም የሚመች ነው። መኪኖች በነፃነት መንቀሳቀስ ይችላሉ። ማሽኖችም እንደዚሁ መንቀሳቀስ ይችላሉ። እንግዲህ ግቢ ውስጥ ካሉት ኢኩዊፕመንቶች አንዱ ሚዛን ነው። የፋክተሪ ሚዛን። ይሄ ሚዛን መኪና ከነጭነቱ መጥቶ ቆሞበት ነው የሚመዘነው። መኪና እዚህ ጋር ሲወጣም እዚህ ጋር ተመዝኖ ይሄዳል። እዚህ ጋር ደግሞ ሚዛን መቆጣጠሪያ ክፍል አለችን። ሚዛኑን የምንቆጣጠርበት ዲጂታል ናት። እዚህ ጋር ሚዛናችን እንቆጣጠራለን። ግቢው እንደምትመለከቱት ሰፊ ነው። እንደዚህ ይሄንን ይመስላል። እንግዲህ ከጀርባ የምታዩት የኮፊ ሮስቲንግ የኤልዩ ትሬዲንግ ፒኤልሲ ኮፊ ሮስቲንግ ፕላንት የሚተከልበት ቦታ አንደር ኮንስትራክሽን ነው። ጣሪያ የለበሰ ነው። ኦልሞስት አልቋል። ወለሉም አልቋል። ኢፖክሲ መቀባት ይቀረዋል። ጣሪያ እየለበሰ ነው። እንግዲህ አሁን ጣሪያ በቅርቡ ያልቃል። ኦልሞስት ግማሽ ላይ ደርሷል። አሁንም ትንሽ የተሰራ ነው። ይሄኛው የምትመለከቱት ቢልዲንግ ደግሞ ለኦፊስ እየተሰራ ያለ ቢልዲንግ ነው። በጣም ስታንዳርድ የጠበቀና ትልቅ ኦፊስ ነው። G+2 እየተሰራ ያለ ኦፊስ ነው። አሁን በቅርቡ ያልቃል። ይሄኛው እንግዲህ ሌሎቹን ደግሞ ሙሉ ቪዲዮን ከተከታተላችሁ ብዙ ነገሩን ታያላችሁ የሚል ተስፋ አለኝ። እንግዲህ ይሄኛው የሲሲቲቪ ካሜራ መቆጣጠሪያችን ነው። በጣም የተደራጀች ናት፣ ታምራለች። ይሄኛው እዚህ ጋር ደግሞ ስክሪን አለ የምንቆጣጠርበት፣ ዲስፕሌይ የምናደርግበት። እንግዲህ የምንፈልጋቸው ቦታዎች ላይ ካሜራዎች አሉን። ክፍሎቹን እዚህ ጋር እያየናቸው ነው። እንግዲህ ቡና ፋክተሪ ስትገቡ ማጨስ ክልክል ነው። እሺ፣ ማጨስ አይቻልም ነው ማጨስ። ቡና መጠጣት ግን ይቻላል። ቡና የሀገራችን የደም ስር ነው ብለናል። ስለዚህ ማጨስ የተከለከለ ነው። ይሄኛው ክፍል የማሽን ስፔር ፓርት ነው። እንግዲህ ስፔር ፓርት አንዳንድ ማሽኖች ተቀያሪ ስፔር ፓርቶቹ እዚህ ጋር ነው ስቶር የምናደርገው። ስፔር ፓርት ያልነው አንዳንድ ማሽነሪዎች የግድ በየጊዜው ቫይብሬሽን በጣም እንግዲህ ቡና ፋክተሪ የምታውቁ ከሆነ ሞተሮች አሉ። ትልቅ ቫይብሬሽን አለው ወንፊት ሲያረግ በማሽን ስለሆነ ለነዚህ በየጊዜው የሚቀያየሩ እቃዎች ስላሉ እንደ ረበር አይነቶች፣ ቤሪንግ አይነቶቹ ስቶር አድርገናል። እነሱን ከዚሁ እየቀየረ እንጠቀማለን። ፋክተሪያችንን እንዲቆም ስለማንፈልግ ማለት ነው።
አንዱን መጋዘን ገብተናል። ቅድም ከውጪ እንደነገርኳችሁ ውስጡን እናያለን እንዳልኩት መጋዘን ውስጥ ነው ያለነው። ይሄ መጋዘን በቪዲዮ ላይ እንደምትመለከቱት በጣም የሚያምር ስታንዳርድ የጠበቀ መጋዘን ነው። ይህንን ስላችሁ ግን ከተለመደ ውጪ ብዙ ነገር ተጨምሮበታል ማለት ነው። ይሄ መሬቱ ኢፖክሲ የተቀባ ነው። ስለዚህ በጣም ጽዳቱ የተጠበቀ ነው። ምንም አይል ቢቆሽሽ እንኳን መጽዳት የሚችል ነው። ኢፖክሲ የተቀባ ነው። ሌላኛው ነገር ደግሞ በጣም ደስ የሚለው የተከፋፈለ ነው። በኮንቴነር ኮፊ ተጭኖ ሲመጣ ቡና በኮንቴነር ተጭኖ ሲመጣ የሚያርፍበት ቦታ አለው ማለት ነው። ሙሉ ኮንቴነር የሚራገፍበት ቦክስ ተሰርቶለታል። ብዙ ኮንቴነሮችን የመያዝ አቅም አለው። በጣም ሰፊ ነው። በጣም ትልቅ ነው። ስታንዳርድ የጠበቀ ነው። ምንም ጊዜ ንጽህና ለመጠበቅ ደግሞ ኢፖክሲ የተቀባ ስለሆነ በፈለጉት ሰዓት በፈለጉት ጊዜ መጽዳት ይችላል። ቆሻሻ አይዝም። እንደምትመለከቱት ነው። በጣም ዋይት ነው። በጣም የተደራጀ ነው። ውበት አለው። ስታንዳርድ ነው። እንግዲህ ይህንን የምትመለከቱት ኮፊ የምናጠራቅምበት ቦታ ነው። እስቲ ኮፊ ደግሞ ከዚህ በኋላ ወዴት ይሄዳል እንየው። ለምን እዚህ ጋር የተተከለ ፕላንት አለ። እሱን ደግሞ ቀስ በቀስ አብረን እናያለን። ከመጀመሪያው ጀምረን እናያለን። እንግዲህ የኛው ኢንቴካችን ነው። እዚህ ጋር ነው የቡና የሚገለበጠው። ቡና ከተጫነ ፎርክ ሊፍቶች አሉ። እነዛ ፎርክ ሊፍቶች ያን ቡና ከተከማቸበት ቦታ ወደዚህ ነው የሚያመጡልን። እዚህ ጋር መጀመሪያ ቡና የሚገባበት ይሄ ነው ማለት ነው። እቺ እንግዲህ ከቨር የተደረገችው አንዳንድ ሃርድ ማቴሪያሎች እንዳይገቡ፣ ቆሻሾች እንዳይገቡ ያግዛል። ቡና ግን በሰፊው እንዲገባ ሰፋ ሰፋ ተደርጎ ነው በማሲቭ በብዛት ቡና መግባት እንዲችል ማለት ነው። በዚህ ይገባል። ይሄኛው ኢንፑታችን ነው። አንደኛው ማሽን ያለው በውስጥ በኩል ነው። እዚህ ጋር ምን ይላል? ቡናችን የሀገራችን የደም ስር ነው። እውነት ነው ውሸት ነው? እንግዲህ ቡና የኢትዮጵያ ኢኮኖሚ ነው። በሁሉም ቤት አለ። ካልቸራችን ነው። የቡና መገኛ ደግሞ ሀገራችን ኢትዮጵያ መሆኑን እናውቃለንና ለቡና ትልቅ ቦታ አላት ኢትዮጵያ። በዚህ መሰረት እንግዲህ ቡና ስራ ላይ እንደዚህ የተደራጀ ስራ መስራት ደግሞ በጣም ጥሩ ነው። በጣም ደስ ይላል። ብታዩት ደግሞ ጥሩ ነው ብዬ አስባለሁ። ከላይም ከታችም ፕሮሰሱ አንዴ ወደ ታች አንዴ ወደ ላይ ያለ ነው የሚሰራው። ከላይ ያሉትን ማሽኖች ደግሞ ላሳያችሁ። ቡናው መጀመሪያ እንደመጣ በኤሌቬተር ወደ ላይ ይመጣል ብያችኋለሁ። ይሄ ኤሌቬተር ወደ ላይ ካመጣ በኋላ የመጀመሪያ ስራ እዚህ ጋር ነው የሚጀምረው። እቺ ማሽን ድረም ትባላለች። ድረም ክሊነር ነው የምትባለው። መጀመሪያ ከቡናው ጋር የሚመጡ ልክ እንደ ፕሪ ክሊነር እንደ ሌሎቹ ማሽኖች ከቡና ጋር የሚመጡ አንዳንድ አላስፈላጊ ጨርቆችን፣ ማዳበሪያዎችን፣ የተለያዩ ጥጦች ካሉበት በዚህ ማሽን ይወጣል ማለት ነው። ቡናው ብቻ ቀርቶ ወደ ፕሪ ክሊነር ይሄዳል። የመጀመሪያ ፕሮሰሳችን ይሄ ነው። ይሄኛው አንደኛው ክፍል ማሽነሪ ያለበት ነው። እዚህ ጋር ምንም አይነት ስቶር የሚደረግ ነገር የለም። ፕሮሰስ ብቻ ነው የሚደረገው። ፕሮሰስ ለማድረግ ደግሞ የቡና የራሱ መስመር አለው። ቆሻሻ የለም፣ ምንም የለም ማለት ነው። ቡናው ኢንፑት ተደርጎ ይሄ ፑኬት ኤሌቬተር ይባላል። ይሄ ኤሌቬተር ወደ ላይ ያደርሰዋል። ቡናው ሞተር አለው የራሱ። ወደ ላይ ሄድና የመጀመሪያ ፕሮሰስ እዛ ነው የሚያደርገው ማለት ነው። ይሄኛው ጋር ይሄ ማሽን ጋር ነው የሚመጣው። ይሄ ፕሪ ክሊነር ይባላል። ፕሪ ክሊነር ማለት ቡናው ከሌላ ባዕድ ነገሮች የሚለይ ነው። ቡናውን ለብቻው ለይቶ ሌላውን ባዕድ ነገር ግን የራሱ ኤግዞስት ሲስተም አለው። እንግዲህ እንደምትመለከቱት ኤግዞስት አለው። ምንም አይነት ደስት፣ አዋራ፣ ሌላ አይነት ጨርቃ ጨርቅ ነገር ከቡና ጋር የሚገባ ነገር ካለ ይሄ ይለይ። ቡናውን ለብቻ ይለይና ፕሪ ክሊነር ነው። አዋራውን ያወጣል። ቡናውን ደግሞ እንደገና በፑኬት ኤሌቬተር ወደ ሶስተኛ ይልካል ማለት ነው። ሶስተኛ ማሽን ላይ ደግሞ ሄደን እናያለን። እንግዲህ እቺኛዋ ሶስተኛ ፕሮሰሳችን ፍሎ ስኪን ትባላለች። በሲስተም ውስጥ ምን ያህል ፍሎ አለ ወይም ደግሞ ኮፊው ምን ያህል ገብቷል ወጥቷል፣ ፍሎ ምን አይነት ነው
የሚለውን እዚህ እቺኛ ማሽን ተመዝንልናለች። ፍሎስኪን ትባላለች። እቺ ሶስተኛ ፕሮሰስ ሆኖ ማለት ነው። አራተኛ ላይ ነው ያለነው። አራተኛ ቡናው ከሶስተኛ ደረጃ ወደ አራተኛ ሲመጣ ይሄኛው ማሽን ላይ ነው የሚገባው። ይሄ ማሽን ዲስቶነር ነው የሚባለው። ዲስቶነር ደግሞ ጠጠር እንደ ድንጋይ አይነት ነገሮችን ያወጣልናል። ቡናውን ደግሞ ለብቻ አስቀርቶ ቡናውን እንደገና ወደ ኤሊቬተር ይመልሳል። ይሄ ኤሊቬተር ብዙ ኤሊቬተሮች አሉ። እንግዲህ እዚህ ውስጥ ብዙ ኤሊቬተሮች አሉ። ወደ ላይና ወደ ታች ስላለው ከላይ ያለው አለ፣ እዚህ አለ እና ይሄን ቡና የሚያመላልሱት በእነዚህ ኤሊቬተሮች ናቸው። ድጋሜ ኤሊቬተር ወደ ሌላኛው ማሽን ወደ ሌላኛው ፕሮሰስ ይልከዋል ማለት ነው። እንግዲህ ይሄ ሁሉ ፕሮሰስ የሚያደርገው ቡናው የተጣራ ለኤክስፖርት የሚሆን ቡና ለማግኘት ስለሆነ ነው ማለት ነው። እንግዲህ እቺኛዋ አምስተኛ ፕሮሰስ ናት። ይሄ ማሽን ሃለር ነው የሚባለው። ሃለር ማለት ደግሞ ከቡናው ጋር የሚመጣ የቡናው ኮት ቡና ላይ ደግሞ ሲታጠብ ከቡናው ላይ ያለቀቁ ከቨሮችን ያስለቀቅልናል። አንዱ ማስለቀቂያ ነው፣ ሃለር ነው የሚባለው። ቡናውን ያስለቀቅልናል ማለት ነው። ቡናውን ከሸሚዙ ጋር ያስለቀቅልናል። አምስተኛ ስቴፓችን ነው። አሁን ስድስተኛው ማሽን ላይ ደርሰናል። እንግዲህ ይሄ ስድስተኛው ማሽን ደግሞ ፖሊሸር ነው የሚባለው። እንግዲህ ምንም አይነት ፕሮሰስ ቢመጣም እየተጣራ ቢመጣም እዚህ ጋር ደግሞ ከቡና ጋር የተያያዙ ቡና ላይ የተያያዙ የተለያዩ የተጣበቁ ማቴሪያሎችን ኢምፒዩሪቲዎችን እዚህ ላይ ደግሞ ምን ያደርግልናል? ያወጣልናል ማለት ነው። እዚህ ጋር ማጽጃ ነው። ከዛ ያወጣውን ንጹህን ቡና ያሳልፍልናል። እንደገና በኤሊቬተሩ ደግሞ እንደገና ወደ ላይ ይወጣል። ሌላኛውን ደግሞ ደስት አድርጎ በዛ በኩል ያወጣል ማለት ነው። ሁሉም ማሽን ላይ ቆሻሻ ማስወገጃ አለው። ቆሻሻው ግን እዚህ ውስጥ አይደለም፣ አውትዶር አለው። በኋላ እናያለን። አውትዶር ላይ ቆሻሻ የሚወገድበት ቦታ አለው። ሁሉም ከዛ ጋር የተያያዘ ነው። ምንም አይነት ማሽን ላይ ድንጋይም ቢሆን ስቶን ሜታሊክ ነገርም ሪሙቭ ሲደረጉ ወደ ኋላ ያወጣል ማለት ነው ማሽኑ። አሁን ይሄኛው ፖሊሸር ይባላል። እንግዲህ ይሄኛው ግሬደር ባይ ሳይዝ፣ ይሄ ግሬድ የሚያደርግልን ነው የቡና ሳይዝ። በቡና በሳይዙ በ12 ይሁን በ13 በ14 በ15 ወንፊቶች የሚመስሉ አሉ እዚህ ውስጥ ማለት ነው። ሁሉም በሳይዙ ስቶሪ ይደረጋል፣ ለየብቻ ስቶሪ ይደረጋሉ ማለት ነው። ሳይዝ ይለይልናል። እዚህ ጋር የምንፈልገውን ሳይዝ እናስገባለን፣ የምንፈልገውን ሳይዝ እናገኛለን። ከዛ በኋላ ወደ ታች ይመለሳል ማለት ነው። አሁን ወደ ስምንተኛው ፕሮሰስ ደርሰናል። ይሄ ስምንተኛው ማሽናችን ነው። ግራቪቲ ሴፓሬተር ይባላል። ታግ አላቸው። ግራቪቲ ማለት እንደምናውቀው በግራቪቲ ፎርስ 9.81 በዛ ፎርስ ቡናችንን ክብደቱን የሚቀንስል ወይ በክብደታቸው የተለያዩ ሳይዞችን ይሰጠዋል ማለት ነው። እነዚህ እንደምታያቸው አንዳንድ ሳይዞችን ቡናውን ሳይዝ ይለይልናል ማለት ነው። እንደ ግሬዲንግ ነው። ግሬዲንግ ባይ ሳይዝ ይባላል። ግራቪቲ ሴፓሬተር ነው። ይህም ቡናችንን ይለይልናል። በወይታቸው በሳይዛቸው ይለይልናል። አንድ ማሽን ከላይ ያለው በሳይዝ የሚለይ አለ። ይሄ ደግሞ በወይታቸው ይለይልናል ማለት ነው። ይሄ እንደዛ ነው። ከዚህ ላይም ኢምፒውሪቲዎች ካሉ ማስወገጃ አለው። ቆሻሾች ካሉ ማስወገጃ አለው። በሁሉም ቦታ ላይ ቆሻሻ ማስወገጃ አለው። እነዚህ ቆሻሻ ደግሞ ማስወገጃ መስመሮች የሚሰሩበት የራሱ ኮምፕረሰር አላቸው። እነዚህ ኮምፕረሰር ኤር ኮምፕረሰር ይባላሉ። ኤር ኮምፕሬሰር ከእያንዳንዱ ላይ ያለውን ኢምፒውሪቲ በንፋስ አማካኝነት ወደ ውጭ ያወጣል ማለት ነው። ስለዚህ ከቆሻሻ ንጹህ ቦታ ነው ማለት ነው። ቡናው ብቻ ናት እዚህ ጋር ሰርኩሌት የምታደርገው። ወደ ቀጣዩ ማሽን ደግሞ ልስወዳቸው። ይሄኛው ዘጠነኛው ፕሮሰስ ነው። ዲስ ኢዝ ዩኒክ ማሽን ነው። እቺ ለየት የምትል ማሽን ናት። ይሄ ማሽን ዘጠነኛ ፕሮሰስ ላይ ነው ያለችው። ከለር ሶርተር ነው የምትባለው። ከለር ሶርተር ደግሞ የቡና አንዳንዴ ቡና ጥሬ ቡና ካለበት የቡና ከለር የሚለይልን ነው። እዚህ ጋር እንደምትመለከቱት ወደ 20 ካሜራ አለው። ይሄ በካሜራና እንደዚህም ደግሞ ላይቶች አሉት፣ ሴንሰሮች አሉት። በዛ መሰረት የቡናን ከለር ዲቴክት ያደርግልናል። የማያስፈልጉ ኮፊዎችን ድሮፕ ያደርጋል ማለት ነው። ቡና ከለሩን አጀስት በተደረገበት በስታንዳርዱ መሰረት ያለፈ የመጣን ብቻ ያሳልፍልናል።
ሌላውን ግን ሪጀክት ያደርጋል። ሪጀክቱ እንደነገርኳችሁ የሚወጣበት የራሱ መስመር አለው። ይሄ ከለር ሶርተር ይባላል። ዩኒክ ማሽን ናት። ለየት የምትል ማሽን ነው። እንግዲህ ያያችሁት ይሄ ክፍል ኢፖክሲ እየተቀባ ነው። ወይም ቆሻሻ ለማጽዳት በጣም ምቹ ነው። ምንም አይነት ቆሻሻ አይገባም። ቢገባም ግን ለማጽዳት ምቹ ነው። የሚመች ቦታ ነው። ሌላኛው ነገር ደግሞ ይህንን ሁሉ የምንቆጣጠርበት አንድ ክፍል አለን እዚህ። ይህ ሁሉ መቆጣጠሪያው ደግሞ አለ ማለት ነው። ኮንትሮልድ ነው። የኤሌክትሪካል መስመሮቹ ወይም ደግሞ ኮምፕረሰር ኢች ኤንድ ኤቭሪ ፕሮሰስ እዚህ ጋር ኮንትሮል አለን ማለት ነው። ምንም አይነት አደጋም ቢመጣ ምንም አይነት ፕሮሰስ ፌል ቢያደርግ እዚህ ጋር ያሳየናል። ከዚህ ጋር እያነበብን ደግሞ ፕሮሰሱን በሙሉ ኮንትሮል እናደርጋለን፣ እንቆጣጠራለን። ይሄ በማኑፋክቸሪንግ ሴክተሩ በጣም ጽድት ያለ ነው። እውነት ለመናገር በቃ በጣም ጥግ ድረስ የተሰራበት ነው። በጣም ደስ ይላል። የቡናው ታንከር ነው የኛው። ሳይሎ ነው የሚባለው። ሳይሎ ቡናውን ስቶር የሚያደርግበት ቦታ ነው። ያለቀ ቡና ነው እዚህ ጋር ስቶር የሚደረገው። እዚህ ጋር ደግሞ ፓክ ለማድረግ ቡናውን ወደ ላይ ያመጡና ለማሸጊያ ማሽን የሚያቀብልልን ሌላ ሳይሎ ነው። የቡና ማጠራቀሚያ ነው። እንግዲህ እንደምትመለከቱት በጣም የተዋበ ፕሮሰስ አይተናል። እንግዲህ ከላይ ስቶሬጅ ታንከሮቹ አሉ። ስቶሬጅ ታንከሮቹን አይተናቸዋል። ከስቶሬጅ ታንከር ቀጥታ በእነዚህ አማካኝነት ለመጨረሻ ፕሮሰስ ይመጣሉ። ይህ የምናየው ቪዥዋል ኢንስፔክሽን ቤልት ቦታ ነው። ሰዎች ወይም ደግሞ በሰው አይን እዚህ ጋር ከስር ላይቶች አሉት። በእነዚህ ላይት መሰረት ቪዥዋል የመጨረሻ በሰው አይን የሚታይ ማለት ነው። ቪዥዋል ኢንስፔክሽን ነው። ይሄ ሮቴት ያደርጋል። ሰው ቡናውን ይዞ ይንቀሳቀሳል ማለት ነው። ቡና ከዛ ድሮፕ ይደረጋል፣ ይንቀሳቀሳል፣ ወደ መጨረሻው ማሽን ይሄዳል ማለት ነው። ቪዥዋል ኢንስፔክሽን ቤልት ይባላል። እዚህ ማሽን ላይ ምናልባት ከሁሉም ፕሮሰስ አልፎ የሚመጡ ካሉ በሰው የሚታዩ ነው። የሰው አይን ደግሞ አይቶ ያንን ነገር ግራብ እያደረጉ ያወጣሉ ማለት ነው። ከዛ በኋላ ወደ ፓኪንግ ነው የምንሄደው። እስቲ የፓኪንግ ማሽኑን ላሳያችሁ። ይሄ እንግዲህ ማሸጊያ ማሽን ነው። የመጨረሻ ስቴፕ ነው። ከታንከሩ ይወርዳል ቡና። እዚህ ጋር ጁት እንይዛለን፣ ባግ ወይ ደግሞ የቡና ማሸጊያ ዶንያ የምንለው እዚህ ጋር እንይዛለን። በምንፈልገው ኬጂ መሰረት፣ ይሄም አውቶማቲክ ስለሆነ ሴንሰር አለው የራሱ። ኬጂ ሲደርስ ራሱ ይነግረናል። በምንፈልገው ሳይዝ በምንፈልገው ኬጂ እናሽገዋለን ማለት ነው። እዚህ ጋር እንሞላለን። እንግዲህ ይሄኛውን ቤልት ነው እንደምታዩት፣ ቤልት ነው፣ ሮል ያደርጋል። ቡናው እዚህ ጋር ይቀመጣል። ያዞርና እዚህ ጋር ማሸጊያ ቦታ ያመጣል። ይሄ መስፊያ ናት፣ መስፊያ ማሽን ናት። እቺኛዋ ሰው ታደርጋለች። ከዛ በኋላ እዚህ ጋር በፎርክ ሊፍት ወይም ደግሞ ባዘጋጀነው ማሽን ቡናችንን ይዘን ወደ ማከማቻ ዴሊቨሪ ወደምናደርግበት ቦታ እናዘጋጃለን ማለት ነው። ይሄ እንግዲህ ፊት ለፊቴ የምታዩት ክፍል በሙሉ ዴሊቨሪ የሚደረግበት ወይም ደግሞ ያለቀ ቡና ስቶር የሚደረግበት ነው። ይሄም መጀመሪያ እንዳየነው በጣም የሚያምር ቦታ ነው። በጣም ቆንጆ ቦታ ነው። በጣም የተሰራበት ቦታ ነው። ለቁጥጥር እንዲመች ደግሞ ሬክታንግል ተሰርተዋል። በየሳይዙ ሬክታንግል ተሰርቶ ለአንድ ኮንቴነር የሚሆን ለሁለት ኮንቴነር የሚሆን ተብሎ ተሰርተዋል ማለት ነው። ይሄም ኢፖክሲ የተቀባ ነው። ሲቆሽሽ ምንም ሲል ለማጽዳት በጣም ምቹ ነው። ያለመቆሸሽ እድል አለው። ቢቆሽሽም ደግሞ ለማጽዳት በጣም ምቹ ነው። በጣም ትልቅ ቦታ ነው። እንግዲህ ይሄኛው ሁለት በር አለው። መውጫ በር መኪና ገብቶ የሚጭንበት ሁለት በሮች አሉት። በዚሁ መኪና ጭኖ ግቢውን በጣም ትልቅ ስለሆነ በግቢው አውጥቶ ይሄዳል ማለት ነው። ዲስ በጣም ፐርፌክት ቦታ ነው። ይሄኛውም ለሚያይ ሰውም ለሚጠቀም ሰውም ለደንበኛም ለባለቤቱም እዚህ ጋር ለሚገለገል ሰው ደግሞ በጣም ሳቲስፋክሽን የሚሰጥ ትልቅ ቦታ ነው ማለት ነው። ዚስ ኢዝ ወንደርፉል። እንደምታዩት ጥሩ ነገር አይተናል። ብዙ ነገር እንዳያችሁ አምናለሁ። ነገር ግን ከዚህ ውጭ ደግሞ አንድ ፋክተሪ ሲገነባ ብዙ ዩቲሊቲዎች አሉ። የኃይል ዩቲሊቲ አለ። መብራት ሲጠፋ ኃይል መጠቀም አለበት። መብራት ሲኖርም ደግሞ ትራንስፎርመሮች መኖር አለባቸው። ትላልቅ የፋክተሪ ኮምፕሬሰሮችም ደግሞ ይህንን ሁሉ ማሽን የሚያንቀሳቀስ ኮምፕሬሰሮችም ደግሞ ያስፈልጋሉ። እነዚህ ማሽኖች እዚሁ ኢንስታል ተደርጎ አሉ። እነዚህ ማሽኖች ደግሞ ወተን አብረን እናያቸዋለን። እነዚህም የፋክተሪ ኢኩዊፕመንት ናቸው። አንድ ፋክተሪ ሲገነባ አብሮ መኖር ያለባቸው ናቸው ማለት ነው። እስካሁን ስታዩ የነበረው ቡና ፕሮሰሲንግ የምናደርግበት ነው። እስከ መጨረሻው ግን ይህንን ቪዲዮ ተከታተሉ።
ፋክተሪ መጋዘን ውስጥ ሴንተር ላይ ነው ያለውትና ወደዚህ እንደምትመለከቱት ስናያቸው የነበሩት ማሽኖች ናቸው። ወደዚህ ደግሞ መጀመሪያ ስቶር የሚደረግበት ቡናው እንደመጣ ስቶር የሚደረግበት ቦታ ነው። በፊት ለፊቴ በኩል ደግሞ የምታዩት ቡናው ፕሮሰስ ተደርጎ ካለቀ በኋላ ስቶር የሚደረግበት ቦታ ነው። እዚሁ መሀል ላይ ያለው አንድ 2 ክፍል ላሳያችሁ። እዚሁ መሀል ላይ ሴንተር ላይ ነው ያለው 2 ክፍል አሳያችኋለሁ። በዚህ በኩል ማሽን ሜንቴናንስ ሩም አለ። አንዳንዴ ማሽን ብልሽቶች ሲኖሩ እዚሁ ፋክተሪ ውስጥ ተስተካክሎ ወደ ስራ ቶሎ እንዲገባ እቺ ሜንቴናንስ ሩም ናት ማለት ነው። እንደምታዩት ማሽን ሜንቴናንስ ሩም ትባላለች። እንግዲህ የሚያማምሩ ስቲከሮች አሉ። በዚሁ አጋጣሚ እንግዲህ እሴት ኮፊ ማለት የኤልዩ ጄኔራል ፒኤልሲ እህት ኩባያ ነው። እንግዲህ እሴት ኮፊ ደግሞ በጣም የሚያምር ኮፊ ሃውስ ነው። ለቡ አካባቢ ያሉ ማየት መጎብኘት ትችላላችሁ። በዚህ በኩል በቀኝ በኩል ደግሞ የምታዩት ኮፊ ጁት ስቶር ነው። እዚህ ጋር ፓክ የሚደረገው እንደምትመለከቱት ፓክ የሚደረገው እዚህ ጋር ነው። ሶ ፓክ ለማድረግ ደግሞ ጁት ያስፈልጋል፣ ባግ ያስፈልጋል። ባግ ደግሞ እዚሁ ጋር ስቶር እናደርጋለን ማለት ነው። ይሄኛው የባግ ስቶር ማድረጊያ ክፍላችን ነው ማለት ነው። ሶ ባጉን ከዚህ አውጥተን እዚህ ጋር ቡና አስገብተንበት አሽገን ወደዚህ ስቶር እናደርጋለን ማለት ነው። በጣም የተደራጀ ነው። ጥሩ ስታንዳርድ ያለ ግቢ ነው። እንደነገርኳችሁ እንግዲህ ውጭ ላይ ወጥተን አንዳንድ የፋክተሪ ዩቲሊቲ ማሽኖችን ላሳያችሁ። ቡና እንግዲህ ሀገር ውስጥ ደግሞ የሚሸጡ ቡናዎች አሉ። ያኛው ለኤክስፖርት ፐርፐስ ነው። ሀገር ውስጥ የሚሸጡ ቡናዎችን ደግሞ በተሻለ ጥራት ወደ ገበያ ለማውጣት ትልቅ ማሽን ተተክሎ ነው ያለው እዚህ ኢንዱስትሪ ላይ ኤልዩ ትሬዲንግ ፒኤልሲ ላይ ይሄ ፕላንት ደግሞ ተተክሏል። ይሄ የሀገር ውስጥ ነው። ሀገር ውስጥ ደግሞ በተሻለ ጥራት እንግዲህ ሚክስ አድርጎ ደሴም ፕሮሰስ ነው፣ ግን በጣም ቀላል ነው። ሚክሰር ብቻ ነው የኛው። ሚክስ አድርጎ ቡናውን ሚክስ ያደርግና እዚህ ጋር አጠራቅሞ እዚህ ጋር ፓክ ተደርጎ ደግሞ ለሀገር ውስጥ ገበያ ይውላል ማለት ነው። ለሀገር ውስጥም በተሻለ ጥራት ለመስራት በዚህ ደረጃ ፕላንቱ ተሰርቶ ነው ያለው። እንግዲህ እንደነገርኳችሁ ለፋክተሪ ዩቲሊቲ የሚባሉ ኢኩዊፕመንቶችን እናያለን። እንደ ጄኔሬተር፣ ኮምፕረሰር፣ ትራንስፎርመር፣ እነዚህ ደግሞ በሙሉ ማየት አለብን። እሱን ላሳያችሁ። ይሄ የምትመለከቱት የፋክተሪ ጄኔሬተር ነው። ዲዝል ጄኔሬተር ነው። 400 ኬቪኤ 400 ኬቪኤ ማለት ይህንን ፋክተሪ በአንዴ ማንቀሳቀስ ይችላል። አውቶማቲክ ነው። መብራት ሲጠፋ ራሱ ይበራል። መብራት ሲመጣ ደግሞ ራሱ ስዊች ኦፍ ያደርጋል። ይሄ ለኢንዱስትሪው ራን ለማድረግ በጣም ትልቅ ሶርስ ፓወር ሶርስ ኢነርጂ ሶርስ ነው መብራት በሌለበት ሰዓት። እንግዲህ ይህ ትራንስፎርመር ነው። 630 ኬቪኤ ነው። ይህ ትራንስፎርመርም ለዚህ ፋክተሪ እንደ አንድ የኢነርጂ መቆጣጠሪያ ነው። አንዳንድ መብራት ዳሜጅ እንዳያመጡ እንደዚሁም ደግሞ ፓወርም ደግሞ እንዳያንስ ያደርግልናል። አሁን ከዋናው ፋክተሪ ጀርባ ነው ያለነው። ጀርባ ላይ አጥሩና ቤቱ መሀል ላይ ይህን የሚያክል ሰፊ ቦታ አለ። ይሄኛውም ፊኒሽድ ተደርጓል፣ ኮንክሪት ተደርጓል። ለመንቀሳቀስም ማሽን ለማንቀሳቀስም ይመቻል። እዚህ ጋር ምንድን ነው የምናየው? ከውስጥ በእያንዳንዱ ማሽን ላይ የተለያዩ አላስፈላጊ ከቡና ጋር ሴፓሬት የሚደረጉ ከቡናው ላይ የሚለያዩ አላስፈላጊ ኢምፒሪቲዎች፣ ድንጋዮች፣ ጠጠሮች፣ ስቶኖች፣ ልጣጮች እነዛ ሁሉ ወጥተው በውጭ በኩል ስቶር ይደረጋሉ። ይህም እንግዲህ ምንድን ነው ውስጥ ላይ ፕሮሰሱን በጣም ያሳልጣል፣ ሴቭ ይሆናል። ውስጥ ላይ ያለው ነገር ይሄ ከውስጥ ጋር የተገናኙ ትላልቅ ሆዞች ናቸው፣ በብረት የተሰሩ። ይሄ ሁሉ የራሱ የሆነ ሞተር አለው። እንደነገርኳችሁ ደግሞ ፋክተሪ ላይ ኮምፕረሰር ስለሚያስፈልግ ኮምፕረሰር አለው። እነዚህ ያወጣቸዋል ማለት ነው። ይኸውና እያያችሁ ነው፣ ሞተር አላቸው እያንዳንዱ። እዚህ ጋር ደግሞ ስቶር ያደርግልናል። ቆሻሻ ይወጣል፣ እዚህ ጋር ስቶር ይደረጋል። ይሄ የቻይና ምርት ኤር ኮምፕረሰር ነው። 0.8 ሜጋ ፓስካል አውትፑት አለው። ይሄኛው ደግሞ ታንከር ሆኖ ንፋሱ የሚተራከብበት
እንግዲህ ለአንድ ኢንዱስትሪ እንደ አንድ የማሽን ዩቲሊቲ ኮምፕረሰር የግድ ነው ማለት ነው። ይሄ ኮምፕረሰር ውስጥ ላይ ያሉትን ሳክ የሚደረጉትን በሙሉ ሳክ የሚያደርግ ግፊያ የሚያስፈልጉ ኢኩዊፕመንቶችን ደግሞ እየገፋ የሚያስወጣልን ነው ማለት ነው። 0.84 ሜጋ ፓስካል ካፓሲቲ ያለው እንግዲህ እስካሁን ስትመለከቱት የነበረው በኤልዩ ትሬዲንግ ኮፊ ኤክስፖርት ኤንድ ሮስቲንግ ፒኤልሲ ውስጥ የነበረንን ቆይታ ነው። በዚህም መሰረት እስካሁን ስታይ የነበረው ብዙ ማሽኖችን የግቢውን ሌአውት ምን እንደሚመስል እንደዚህም ደግሞ ፋክተሪው እንዴት ኦፕሬት እንደሚያደርግ እንዴት ፈንክሽን እንደሚያደርግ ምን አይነት ፋሲሊቲዎች አሉት ምን አይነት ሴፍቲ ኢሹዎች አሉት የሚለውንም በሙሉ አይተናል። እንደዚህም ደግሞ ስራው ሲሰራ ከዚህ በኋላ ደግሞ ቡናው መጥቶ ከተራገፈ በኋላ ስራው እየተሰራ ደግሞ ምን እንደሚመስል ማሽኖቹ ተነስቶ እናያለን። የነበረን ቆይታ ይህንን ይመስላል። መልካም ቆይታ ይሁንላችሁ።